ትይዝልኝ ሩታ ባሏን በቃ እንድትይዝልኝ ነው የምፈልገው። እኔ እኮ የሚገርመኝ ነገር ሰዎች ያለቀን ጉዳይ እንዴት ነው እንደ አዲስ የምትጀምሩት? እኔ የሚገርመኝ ነገር ሩታ ምንድን ነው በቃ እሷ እኮ ኦልሬዲ ተፋታ። እሱ ሄርሜላን አግብቶ እየኖረ ነው ያለው ለልጇ ብላ ቢያንስ ለምንድን ነው ከልጇ አባት ጋር ማጥቶ? ስለዚህ ሩታ ወደ ቀድሞ ህይወታ ተመልሳ አትኖርም። አሁን እሷ አንድና አንድ ወደፊት መኖር የምትፈልገው የምትኖረውም ከማን ጋር ነው? ከደስታ ጋር ነው። እኔ ገረመኝ የእዱ ነገር ነው። ሰው እንዴት እንደዚህ ይዋሻል? ያለ አባት ያሳደግሽው ልጅ ደግሞ እንዴት አይነት ስነ ምግባር ሊኖረው እንደሚችል በዙሪያሽ ያሉ ሰዎችን ጠይቂ። አንድ ሴት አንተ ቤት ጥላ ወጥታ ከሌላ ወንድ ጋር አብራ መኖር ከጀመረች በኋላ ሚስት ብሎ መጥራት ራሱ ከባድ ነው። እሷ የነበረችበትን ቦታ አውቀው ነበርና ባወኩት ልክ ሰጠውክ። ሄርሜላና አብርሃም እኮ ቀለበት አስረዋል። ባሏን ተያዝልኝ ትመልስልኝ የምትለው ነገር ይሄ ማይሆን ነገር ነው። ለምን ኦልሬዲ አብርሃምና ሩታ የጋብቻ እንትናቸውን ቀደዋል። ያ ማለት አንቺ በፍቺው አምነሻል ማለት። ስለዚህ አሁን ሩታ ከደስታ ጋር እንድትሆን ያንቺ ፍላጎት ነው። አዎ ምክንያቱም ልጁ በሚገባው በበቂ ሁኔታ እያሳደገችው ነው ያለው። አባትነቱን አልካደም። ልጁ ማየት በሚያስፈልገው ሰዓት ልጁ መጥቶ ያያል። ልጁ የሚያስፈልገውን ነገር ኢንቨስት ያደርጋል። ከዛ ውጪ እንደ አባት እንደ ልጅ ያባት ደክም ነው የምልክ እና ማይሆን ነገር ስለሆነ ሄርሜላም እኔ ለአንተ ህይወት መታ ትጠቅማለች ብዬ አላስብም። አሁን እሺ ብላ ብትመለስ ራሱ ላይፍ ጥሩ ሊሆን ይችላል ብዬ አላስብም። ምክንያቱም እኔ እንጃ በቃ እኔ ማውራት አልፈልግም። ትክክለኛ አድራሻ ነበር የሰጠው። እንደገና ስልኳን ራሱ አይተሃል። በፊት ሰራ የነበረውን ስልክ አየር ላይ ነው የዘጋችው። ምናልባት በቪዲዮ ያንን አይታ ትክክለኛ የሆነውን ነገር እንደሰጠው ካውቃል ይሆናል ያለችበትን አድራሻዋን ወር ሰፈሯን የቀየረችው። እንደኔ ደግሞ እንደተረዳሁት እኔ እንዳየሁት ደግሞ አትድጋም። ምክንያቱም እሷ አሁን መስሚያ የለትም። አሁን ያለችበት ላይፍ ለሷ ስለተመቻት አሁን ልትሰማ አትችልም። በቃ ምንም ነገር ማለት ማንኛውም ነገር የምታስተናግድበት ራሱ እኔ እንጃ እንዲዞር ብላ እንኳን አይደለም ሐሳብ ልትቀበል እኔ እንጃ ጆሮዋን እንኳን ሙሉ ጆሮዋን እንኳን እንደዚህ አዙራ የምትሰማ አይነት ልጅ ስላልሆነች በአሁን ሰዓት ላይ አትድከም ነው የምልህ። እንግዲህ አንተም ከቀድሞ ባለቤት ከልጆች እናት ያገናኝ ነው ብለው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። ከ3 ወር ከ4 ቪዲዮ በፊት አንድ ቪዲዮ ሰርቼ ነበርና ሄርሜላ ጋር የሚያደርሰኝ አድራሻ እንድትሰጠኝ እዱን ጠይቂያት ነበረ በሰዓቱ ማለት ነው። እና ስለሱ ነው አሁን ላወራ የፈለኩትኝ ማለት በሰዓቱ የሰጠችኝ አድራሻ ልክ አልነበረም። እኔ ለማድከም ይሁን ምን አስባ እንደሆነ አላውቅም። ብቻ በጊዜው ያን አድራሻ ሰጠችኝ። ምናልባት ስላስጨነቅኳት ይሁን ኦር ለማስጠበቅ ብላ ይሁን አላውቅም። ብቻ በጣም የተሰማኝ ማለት ነው። ማለት ይህን ማድረግ አልነበረባትም። እና ቤተሰብ ልላችሁ የፈለኩት ምንድነው ዛሬ እዱን ጠርቻታለሁ፣ ደውዬላታለሁ። እሷን አግኝቼ ቢያንስ ያለፈው ነገር ኦልሬዲ አልፏል። ከዚህ በኋላ ግን ሩታ ባሏን በቃ እንድትይዝልኝ ነው የምፈልገው። በቃ አሁን የኔ ማስጠንቀቂያ እሷ እንድትነግራት ማለት ነው። እዱ ለሩታ እንድትነግራት በቃ ባልሽን ያዥልኝ እንድትል ማለት ነው። እኔ ባሏን እንድትይዝልኝ እፈልጋለሁ። ምክንያቱም አብርሽ ፊት ካልሰጣት ለሄርሜላ አብራ ልትቀጥል የምትችልበት መንገድ አይኖርም። ያ ማለት ደግሞ ሩታ ባሏን ለምንድን ነው የማትይዘው? አዎ ሌሎች ሰዎች በሷ ህይወት ወይም ደግሞ በሷ ዙሪያ ሊኖሩ ይችላሉ። ስለዚህ እነዛን ሰዎች ትታ ለልጇ ብላ ቢያንስ ለምንድን ነው ከልጇ አባት ጋር ማትሆነው? ቀኔ ያ ነው እየተሰማኝ ያለው ማለት ነው። ማለት የፌር አይደለም። በቃ ነገ ልጇ ያላባት ማድረግ የለበትም። የኔ ልጅ ያለፈችበት መንገድ እሷ ልጅ በዛ መንገድ ማለፍ የለበትም። ያ ዕጣ እንዲደርሳት አልፈልግም። ገብቶሃል አይደል? ስለዚህ እና አስበው እስኪ አንድ ልጅ ያለ እናትና አባት ተነጣጥሎ አንድ ልጅ ማደግ ማለት በጣም ከባድ ነገር ነው ልጆች ላይ የሚፈጠረውና እና ልጅ ነው አልጠነከረም። እናትና አባት ተለያይቶ መኖር በጣም የሚከብድ ነገር ነው። ልጁ ላይ የሚፈጥረው ሳይኮሎጂ እንትኑም በጣም ይከብዳልና ለምን ይለያያል? በአሁን ሰዓት በጠረጴዛ ዙሪያ መነጋገር እያለ ስንት መፍትሄዎች እያሉ መለያየት ላይ ጋር የሚያደርስ ነገር አይደለምና ለምን እንደተጣሉ ራሱ አይገባኝም። ብቻ ግን ዞሮ ወደ አንተም ነገር እየመጣ ስለሆነ ይህ ጉዳይ ከባድ ነው። እኔ ገረመኝ የእዱ ነገር ነው። ሰው እንዴት እንደዚህ ይዋሻል? ማለት የሆነን ሰው አድራሻን የጠየቀው ለሌላ ነገር አይደለም፣ ለቁም ነገር ነው፣ ለራስ ጉዳይ ነው የጠየካትና ያሉን አድራሻ መስጠት አልነበረባትም። እንዳውም ስለጠራሃት ጥሩ ነው እናናግራታለን በደንብና እንዴት የአንድ ሰው አድራሻ ተጠይቆ ያልሆነ ነገር ይሰጣል? እንደዚህ መሆን አልነበረበትም። ይሆነ ተው አሁን እኔ እሱን ጉዳይ እንትን ብያለሁ ማለት ብቻ አንዳንዴ ሰዎችን ማንነትም ትረዳበታለህ። ገብቷል አይደል? አሁን አለና
አንዳንዴ የዛን ሰው ማንነት ሁኔታውን ትለካበታል በዚህ በሁኔታው ማለት ነውና ብቻ እሷ በጊዜ ያደረገችው ነገር ጥሩም ሆነ መጥፎ ዛሬ አልፈናል። ግን አሁንም ቢሆን እኔ እንድታረግልኝ የምፈልገው እህቷ ባሏን እንድትይዝልኝ ነው በቃ የምፈልገው። በቃ አብርሽ የሚባል ሰውዬ ከሄርሜላ ህይወት ላይ እንዲወጣ ነው የምፈልገው በቃ። ምክንያቱም መተው አለበት እሱ ባል እንዳላት ልጅ እንዳላት ያውቃል ሰው። ስለዚህ ሩታ የምትሰሚኝ ከሆነ ባልሽን ያዥልኝ። እኔ ማስጠንቀቂያ ነው እየሰጠሁሽ ያለሁት። ምክንያቱም ነገ የልጅሽ እጣ ፋንታ ልክ እንደኔ ልጅ ነው የሚሆነው። ገብቶሻል? ያለ አባት ነው ነገ የምታሳድጊው። ያለ አባት ያሳደግሽው ልጅ ደግሞ እንዴት አይነት ስነ ምግባር ሊኖረው እንደሚችል በዙሪያሽ ያሉ ሰዎችን ጠይቂ። የምሬን ነው የምልሽ። ወር ደግሞ ወጣ ብለሽ ከብዙ ነገር አንፃር በጣም ትልቅ ችግር ነው ሊፈጥርበት የሚችለው ማለት ነውና ከዛን አንፃር ነው እየነገርኩሽ ያለሁት። እና እዱ ይሄን ነገር በስርዓት አስረግጣ መንገር አለባት ለቷ። ምክንያቱም ከኔ ይልቅ እሷን ልትሰማ ስለምትችል ማለት ነውና መንገር አለባት። ይሄን ነገር ልላት ነው ቤተሰብ እዱን የቀጠርኳትኝ። ብቻ አንዳንዴ ሰው የምሬን ነው የምልህ እኔ አውቆ ይሁን ሳያውቅ ተንኮል ለምን እንደሚሰራ ተንኮለኛ ለምን እንደሚሆን አላውቅም። ብቻ ከባድ ነው የምልህ። እኔ አሁን እዱን በዚህ ልክ አልጠብቃትም ነበር። የምሬን ነው የምልህ በቃ እኔ ምክንያቱም መጀመሪያ ላይ አውርተናል፣ ተግባብተናል። እኔ በቃ ትልቅ ሰው ናት ማለት ትልቅ ሰው እኔ ሴንስ ከምታረጋቸው ካስተሳሰቧ ከብዙ ነገር አንፃር ግን ደግሞ በዚህ ልክ ነገሮችን ታጣምማለች ወይም ለምን እንዲያረጋች ነው እኔ ጥያቄ። ለምን እንዲል ታረጋለች ነው ኖርማሊ። ስለዚህ እንዴት እንደዚህ ልታረግ ትችላለች? ስለ የሩታን አድራሻ አይደለም የጠየቃት ያን ያክል እንትን ሚል አይደለም። ያንተ የምትለው ሰው የራስ የምትለውን ሰው አድራሻን የጠየቃት ግን እንደዚህ ዋሽቶ አሁን ያሉ መንገድ ወጪ አውጥተ ምን ብለ ሄደ ምን ሆነ እንደምትመጣ አስበውና በጣም ከባድ ነገር ነው ያደረገችው። ለማንኛውም እሱማ እንትን አለኮ እንደውም ፈጣሪ ሲረዳኝ እኮ አልሄድኩም እኮ በሰው በሰጠችኝ አድራሻ ቀረኩ። የዛኔ ሰው ማለት ገና መናኸሪያ እንደደረስኩኝ ተነገረኝ ተደውሎ ማለት ነው። ያንተ እየሄድክበት ያለው መንገድ ትክክል አይደለም፣ ስለዚህ ተመለስባል። ሀሳቤን ቀይሬ ተመለስኩ። በቀጣዩ ጊዜ ነው የሄድኩትኝ ማለት ነውና እንደ እውነት አሁን ቪዲዮ ለመስራት ዘግይቻለሁ እኔ እዱን እንትን ለማድረግ ለመናገር ማለት ነው። ምክንያቱም ወዲያው የዛኔ ነበር ልናገራት የነበር። የዛኔ በጣም ስሜታዊ ሆኜ ነበር። እንደዚህ ተረጋግቼ ላላወራት እችል ነበርና ግን አሁን ላይ ራሴን ትንሽ ለማረጋጋት ሞክሬ ከዛ በኋላ ነው አሁን እንደውም ከሀሳቤም ጋር ሊገናኝ የሚችለው ነገር እኔ እዱ ጋር ሳይሆን ትኩረቴ ሩታ ጋር ነው። ስለዚህ ሩታ ባሏን እንድትይዝልኝ ነው የምፈልገው እኔ በቃ። አብርሽን ተያዝ ባሏን ስትሰበስብ የኔ ሚስት ወደ ቤተሰቦቿ ተመጣ። አሁን የኔ ሚስት ማለት ብቻ ከባድ ነው ማለት አንድ ሴት አንተ ቤት ጥላ ወጣ ከሌላ ወንድ ጋር አብራ መኖር ከጀመረች በኋላ ሚስት ብሎ መጥራት ራሱ ከባድ ነው አንዳንዴ። ግን እኔ ያሳስበኛል የልጄ ህይወት ነው ገባ አይደል? ስለ ልጄ ስለማስብ ነው እንጂ ያናከለም እንትን ብዬ አይደለም ገባ አይደል? ምክንያቱም ምናልባትም መታም እኮ ተረጋግተላት ነው ትችላለች እሷ እኔ ጋር ማለት ነው። ወይም ደግሞ በቃ ያለችበት ሁኔታ አንዴ ነግራን በቃ ምክንያቷ ምን እንደሆነ ብታረጋግጥልና ብታስረዳን ወደ ራሳችን ህይወት እንመለስ ነበር። ምክንያቱም እኔ ልጄ የቀኑ ትጨቀጨቀኛለች ገባ አይደል? ስለ እናቷ ትጠይቀኛለች። ስለዚህ የኔ ጥፋት እንደሆነ አድርጋ ነው የምታስበው እሷ አሁንም ማለት ነው። ስለዚህ አሁን እኔ የምፈልገው ምንድነው እውነቱ እኔ ጋር እንዳለ ገባ አይደል? እሷ እንዳልዋሸኋት እኔ እሷን አስቀይሚያት ወይም አስደብሪያት እንዳልሄደች እንድታቅልኝ ስለፈለኩኝ ነው አሁን ይሄው ላይ እየሄድኩላት ያለሁት ማለት ነው። ምክንያቱም ልጄን ስለምወዳት እንድትቀየመኝ አልፈልግም። የምሬን ነው የምልህ። ዛሬ ላይ በዚህ ሁኔታ ካደገች እቺ ልጅ ነገ በዚህ ልክ ነው እኔን ልትጠላኝ የምትችለው ማለት ነው። እና ያ ነው ሀሳቤ። እንግዲህ ቤተሰብ እንደነገርኳችሁ እዱ ያለችበት ቦታ ድረስ ሄጄ ላገኛት ነው። ደውዬላታለሁ። እየመጣች ነው። እስኪ አካባቢው ነው ያለችው። ያው ናችሁ ኦኬ ነይ ብቻ ይደብራል ማለት ቃል አይደል? በዚህ ልክ መሆን አልነበረበትም። እኔ ሰው ምንድነው እንደዚህ አንገባችሁ የጠራችሁኝ? ሰላም ነው? ሰላም ነው። ሰላም አለን አለን። ሁሉ ሰላም ቆይ፣ ታሪፍ ነው። ደህና ናችሁ? አለን አለን። አንቺ እንዴት ነሽ? እግዚአብሔር ይመስገን አለን። ሰላም ነው። ካሜራ ይዛችሁ ነው የጠበቃችሁ? ካሜራ ይዘን ነው የጠበቅንሽ። ብቻ ምንድነው መሰለሽ ደብሮኛል ትንሽ የምር ተቀይሜሻለሁ። በባለፈው ሁኔታ ማለት እኔ አምኜሽ ነበረ እውነት ነገሩን ቦታው እንደምታደርሽኝ አስቤ አንቺ ጋር መጥቼ ካንቺ ጋር አውርተን ምናምን ነገር ከዛ ቀጥሎ ደግሞ የሆነው ነገር ብቻ ልክ አልነበረም። ምናልባት ያንቺ የሆነ የራስሽ ምክንያት ሊኖርሽ ይችላል እንደዛ ያደረግሽበት ማለት ነውና አሁን ደግሞ እኔ የምፈልገው ማድረሱን እንኳን ተይው አታድርሽኝ። ግን አይ እኔ እኮ የዛን ሰዓት እኮ አድራሻ ሰጠውክ። በሰጠውክ አድራሻ ሄደ ማግኘት ያለብህ አንተ ነህ። እኔ ያው እዚህ ስራ ቢዚ ነኝ። አብረን እንሂድ
ይዘሽን ብትሄጂ ስትለኝ አሁን ስራ ላይ ነኝ ይዤ መሄድ አልችልም ግን አድራሻውን ቦታውን ሁሉ ነገር ልስጥህ ብዬ አድራሻውን ስልክ ቁጥር ጭምር ሳይቀር ሰጠውክ ስልኩ አይሰራም እንቢ ያለኝ አልከኝ በሰጠው አድራሻ ደግሞ ሄደ ማግኘት የራስህ የሰጠሽኝ አድራሻ እኮ ነው የሞከርኩት አይደለም በሰጠችኝ አድራሻ ሄጄ ማይሆን ቦታ ነው ገባ አይደል እሷ የነበረችበት ቦታ በፊት ትኖር የነበረችበት ቦታ ስላየሁት ማለት ነው ባለፈው ማይታል እሷን ሄጄ ብዙ ነገር ተቆጥቻት ምናምን ነገር ነበርና እሷ የነበረችበትን ቦታ አቀው ነበርና ባወኩት ልክ ሰጠውክ እንግዲህ አላቅም እሷ የሆነ አንተ እንደምትመጣ ምናልባት የኔ ስተት ነው ብዬ ላስብ የምችለው ምናልባት አንቺ ቀይራ ሊሆን ይችላል አንቺን ይዤ መሄድ ነበረብኝ በቃ ምናልባት የኔ ስተት ሊሆን ይችላል ግን አንቺ ትክክለኛ ብለሽ የሰጠሽኝ አድራሻ እኔ ተነስቼ መናኸሪያ ከደረስኩኝ በኋላ ሰዎች ደውለው ያ ነገር ትክክል አይደለም ውሸት ነው ምናምን አሉኝ ማለት እሱን ደግሞ አዲስ አበባ ያሉ ሰዎች ቼክ እንዲያደርጉ አረጋግን ማለት ነውና ብቻ ተይው አሁን ጉዳይ ነው እሱ ስለሱ አይደለም እኔ የመጣሁበት አላማ አንተ እንደምትመጣ ነግረዋት ወይ ቀይራም ሊሆን ይችላል ሰው ደግሞ ያለበት ቦታ ሁሉ ጊዜ ላይገኝ ይችላል ያልተመቻት ከሆነ ቦታውን ቤቱንም ቀይራ ሊሆን ይችላል አካባቢው እኔ ግን ትክክለኛ ቦታ ነበር የሰጠው በጣም አዝናለሁ ማለት ግን ያም አልፏል እሺ ማለት በጣም ስሜታዊ ሆኛለሁ ገባሽ በጣም በብዙ መንገድ እየለፋው ነው ያለሁት አዲስ አበባ ሄጄ የሆነ ታይም ቼክ ላደርግ ሞከርኩ ሌሎች ሰዎችም በሰጡኝ አድራሻ ማለት ነውና ለምን እንደሆነ ይሄ ነገር እየሆነ ያለው አለቀም ብቻ አሁን የመጣሁበት አላማ ምን መሰለሽ እኔ ለሩታ መልእክት እንድታስተላልፊ ወይም ደግሞ በቃ ለሷ እንድትነግሪያት እንፈልገው ነገር ስላለ ነው እኔ ባሏ እንድትይዝልኝ ነው የፈልገው ገብተሻል አብርሃም እኔ እኮ ቢገርመኝ ነገር ሰዎች ያለቀን ጉዳይ እንዴት ነው እንደ አዲስ የምትጀምሩት እኔ የሚገርመኝ ነገር ሩታ ምንድነው በቃ እሷ እኮ ኦሬዲ ተፋታ እሱ ሄርሜላን አግብቶ እየኖረ ነው ያለው ያለቀ ጉዳይን እንደገና አዲስ ፋይል አድርጎ መክፈትና አዲስ ፋይል መጀመር ይሄ ምን ልበልክ የሆነ በድንጋይ ላይ ውሃ ማፍሰስ ወር ደግሞ የፈሰሰው ነው እንደገና እንደማፈሳ አክለው እያሰብክ ያለው ማይሆን ነገር ነው እንትን ያለው ነው ግን ይቻላል አይደለም ነው ሲጀመር እኮ ሩታ ኦሬዲ ፈታዋለች እሱ ሌላ ትዳር ጀምሯል ሌላ ላይፍ ጀምሯል እሷም ሌላ ላይፍ ጀምራለች እያየ ይመስለኛል አንድም ሰሞኑን እኔ እዚህ አልነበርኩም ሻገር ሄጄ ነበርና ማለት በቃ አብርሃም የራሱ ላይፍ ጀመረ ኦኬ ይኑር በቃ ሰው ካልፈለገ በግድ ኑር ብለህ አንድ ላይ 10 አታስቀምጥም በቃ እሱ እንዴት ነው አላየህም አልታየህም ሄርሜላና አብርሃም እኮ ቀለበት አስረዋል እንዴ ቀለበት አስሮ አብሮ እስከመኖር ደረጃ ደርሰዋል ስለዚህ ምንድነው አንተ ሩታ የትኛውን ባል ነው የፈታችሁን የተወቹን ወር ሌላ ባል ያገባውን ሌላ ሚስት ያገባውን አብርሃም ነው እና ብላ ወደ ቤት የምትመልሰው የማይሆን ነገር ነው ምን መሰለሽ ምናልባት አው ተፋተው ሊሆን ይችላል ግን ደግሞ ተፋተው እንዳይፋቱ የሚያደርጋቸው በመሃላቸው አንድ አካል አለ ቢያንስ ለዛ አካል ብላ እሷ መመለስ ትችላለች በቃ ወደ ባሏ ወደ ልጇ አባት መመለስ ትችላለች ምክንያቱም እሷ ያን ባደረገች ቅጽበት ሄርሜላ ወደ ቤቷ ትመለሳለች ማለት ነው ወደ ልጇ ትመለሳለች የኔ ሐሳብ ያ ነው ገባሽ ምናልባት ተፋተው ሊሆን ይችላል አላቅም እኔ ምናልባት የሆኑ ሰዎች ቀለበት አረጋላት የሆነ ነገር አረጋ ምናምን ሲሉኝ ውሸት እየመሰለኝ ነው የሄርሜላ ራሱ ማለት ነው ምንም ማስረጃ ነው ለምንድነው ውሸት የሚሆነው ነገር የሆነው ነገር ነው እኔ አይቻለሁ በቃ ስላየው በቃ ከኔ አሁን አንተ ባይንሽ አይተሻል ቀለበት ሲያረጋላት እንዴ ቪዲዮ ላይ ያየው ነው እኮ ነው ይሄ ሪያሊቲ የሆነውን ነገር ነው ያደረጉ ያሉት ስለዚህ አንተ ለምን እዛ ቦታ ተገኝቼ እንዴት ባይና ላይ መሱ ሌላ ጉዳይ ነው ሲቀጥል ደግሞ አብርሃም እያየው ነው ከሷ ጋር ተጋብቶ ላይፉን እያካሄደ ነው በቃ ሌላ ላይፍ ውስጥ ገብቷል እሱ አንተም ወደኔ ትመለሳለች የሚለው ነገር እንግዲህ አላቀም እሱ እግዚአብሔር ይርዳህ ነው ማለት አትመለስም ትመለሳለች ብዬ እዚህ ጋር እኔ አንተ የቀድሞ እንትንን መናገርም እንትን ማለት አልፈልግም እሱ እግዚአብሔር ይርዳህ አላቀም ተመለስ አትመለስ እሱ ፈጣሪ ብቻ ነው የሚያውቀው ግን እሷ በአሁን ሰዓት ላይ ያለችበት እሱን አግብታ ጥሩ ላይፍ ላይ የኖረች ነው ያለችው አንተም እየሰማኸው ያለው ነገር ነው የምታውቀው ነገር ነው ጥሩ ላይፍ ላይ ነው ያለችው ማን ሄርሜላና አብርሃም ሩታም ደግሞ የቀድሞ ባሏን ተያዝልኝ ተመልስልኝ የምትለው ነገር ይሄ ማይሆን ነገር ነው ለምን ኦሬዲ አብርሃምና ሩታ የጋብቻ እንትናቸውን ቀደዋል ምናምን ብዙ ሂደቱን እያየኸው ነው ዛሬ ይሁን እያወቀ ያለው አላቅም እነሱ ያንን ነገር ጨርሰው ሩታም ያለችበት ላይፍ ጥሩ ላይፍ ነው ከደስታ ጋር በጥሩ አሪፍ ትዳር ወይም ደግሞ ወደፊት ጥሩ ህይወት ላይ ሊኖሩ ሐሳባቸው እነሱ እንትን ይያሉ ነው የሆነ ትንሽ ነገር አጋጭቷቸው ነበር ከደስታንም አይተከሆነ ደስታንም አግኝቼ አውርቻለሁ
እሷንም ለብቻ በውስጥ አውርቻታለሁ በቃ አንቺን የሚያስጨንቅሽ ነገር የለም እኔ ከዚህ ተነስቼ አንድም ይሄን ነገሮችን ለመናገርና ይሄን ነገሮችን ለማስተካከል ነበር ዋና ከዚህ ሄድኩበት ፐርፐዜ ደስታና ሩታን ተጣልተው ነበር እንግዲህ አይተኩና ያለውን ሐሳብ ውስጣቸው በመሐላቸው ገብቶ እንደዛ በቃ አንተንም ማየት አልፈልግም ነሜሪ ነዳይ ምናምን ሜሪና ዳኒ አሁን ማንሳት አልፈልግም ሰላማዊ ሰው መስለው ያው ትንሽ ነገሮችን ስለሚያበላሹ ማለት ነው እና ያንን ነገር ሳይ ተነስቼ ሄድኩኝ ደስታንም ማወራውት ብዙ ውስጡ ተሰብሮ ነበር በከፍተኛ ሩታን ስለሚወዳት ውስጡ በፍቅር ተሰብሮ ነበር አይዞ ምናምን በያጻናንቸው ነገሮችን ብዙ ነገሮችን ቀርፌ ሩታ ጋር ያለው ነገር አውርቼ በተቻለኛ አቅም ነገሮችን አመቻችቼ ነው የመጣሁት ስለዚህ ሩታ ወደ ቀድሞ ህይወታ ተመልሳ አትኖርም አሁን እሷ አንድና ወደፊት መኖር የምትፈልገው የምትኖረውም ከማጋ ነው ከደስታ ጋር ነው ስለዚህ ሩታ አብርሃምን የምታገኝበት ምንም ነገር የለም ማለት ነው ምንም ነገር የለም ወደሱም ቀድሞ ወደሱም ተመልሳ በፍቅር ዙሪያ ኦርበት ዳር ዙሪያ የምታወራው ነገር የለም ያ ማለት አንቺ በፍቺው አምነሻል ማለት ስለዚህ አሁን ሩታ ከደስታ ጋር እንድትሆን ያንቺ ፍላጎት ነው አዎ ምክንያቱም ልጁሳ የህፃኑስ ልጁ በሚገባው በበቂ ሁኔታ እያሳደገችው ነው ያለው አባትነቱን አልካደም ልጁ ማየት በሚያስፈልገው ሰዓት ልጁ መጥቶ ያያል ልጁ የሚያስፈልገውን ነገር ኢንቨስት ያደርጋል በቃ ከዛ ውጪ እንደ አባት እንደ ልጅ ያ ነው እንተናቸው ብቻ እኔ እነሱ ህይወት አይመለከተኝም ግን ልጅ ከአባቱ ተለይቶ ማደግ እኔ ምን አይነት አስተዳደግ እንደሚያደግ እኔ እንጃ ብቻ ዋጋ ከፍለው ምን ብለው ቢያንስ ሩታ ወደ ቤተሰቧ ወደ ባሏ ወደ ልጇ አባት ተመልሳ ብትሄድ የተሻለ ነው ባይነኝ እኔ እንደኔ ማለት ነው አንተ ልትል ትችላለህ ግን አንተ ማይሆን ነገር ነው እያሰብክ ያለው ምክንያቱም እኔ ካየሁት አሁን አንተ እዚህ ጋር በርቀት ሆነ ይሆናል እኔ ደግሞ በአካል ሄጄ ብዙ ነገሮችን ስላየው ማይሆን ነገር ነው እየነገርኩ ያለሁትና ብዙ ባትለፋ ብዙ ባትደክም ነው የምልክ እና ማይሆን ነገር ስለሆነ ሄርሜላም እኔ ላንተ ህይወት መታ ተጠቅማለች ብዬ አላስብም አሁን እሺ ብላ ብትመለስ ራሱ ላይፍ ጥሩ ሊሆን ይችላል ብዬ አላስብም ምክንያቱም እኔ እንጃ በቃ እኔ ማውራት አልፈልግም ልክ ነሽ አሁን ያለችበት ሁኔታ ተመክሷታል ተደላድለውላት ሲሆናል ምናምን ነገር ልክ ነሽ ከዚህ በላይ እኔ ተስፋ አልቆርጥም ወደ ቤቷ እንደምትመለስ ባለሙሉ ተስፋ ነኝ የምሬን ነው የምልሽ አንድ ቀን ትመጣለች ግን ምናልባት ትንሽ ጊዜ ሊወስድ ይችላል ወይ እኔ መንገዱ ሊያለፋኝ ይችላል ማለት ነው ግን አንድ ነገር መፈልገው ነው አሁንም ቀጥታ በአካል አግኝቻት ያለውን ነገር እስክታወራኝ ነው በቃ ምክንያቷ ምን እንደሆነ በዚህ ልክ ልጇና የልጇን አባት እንድትጣላ ያደረጋት ምን እንደሆነ ባውቅ የምሬ ነው በቃ ውስጤ በጣም የሚመኘው የሚፈልገው ነገር ያ ነው ስለዚህ እኔ ያኮ ቢሆን ብዬ ነበር አድራሻው ምናምን በፊት ማቀውን የሰጠው እንግዲህ አስበው እዛ ጋር አይታ ሰምታ ሊሆን ይችላል እንካብዬ ያንን ያድራሻውን ስልክ ቁጥር ሲሰጥ ወይ በዛ ቅስፈት ይሆናል ያንን አይታ አቃጫውን ይቀየረችው እንጂ እኔ ትክክለኛ ቦታ ነበር ትክክለኛ አድራሻ ነበር የሰጠው እንደገና ስልኳን ራስ አይታል በፊት ይሰራ የነበረውን ስልክ አየር ላይ ነው የዘጋችው ምናልባት በቪዲዮ ያንን አይታ እኔ ያው ትክክለኛ ነገር ለሰዎች እንዲጎዱ አልፈልግም ትክክለኛ የሆነውን ነገር እንደሰጠው ካውቃል ይሆናል ያለችበትን አድራሻዋን ወር ሰፈሯን ይቀየረችው እንጂ እኔ ትክክለኛ ነገር ነበር የሰጠው ያልገባኝ ነገር ሰው እንዴት በአንድ ቀን አድራሻ የሚያክል ነገር ሊቀይር ይችላል ችግር አለው አይ በአሁን ሰዓት በጣም ከባድ ነው ዝም ብሎ ከመሬት ተነስቶ በአንድ ቀን አድራሻ ሊቀየር አይችልም አንተ እኮ እዚህኛው መንደር ካለህ እኮ የሆነ ነገር ከመጣ እዚህኛው መንደር ሌላኛው ስቴፕ ትሄዳለህ ቀላል እኮ ነው መቃለ መቀየር ራሱ እኮ በአንድ ቀን በጣም ብዙ እኔ አላቅም ብቻ እኔ እስካሁን እንትን እንዳልኩት አንቺ እንደዋሸሽው ነገር ነው እኔ አምን የመጣሁት አሁን ራሱ በጣም አንቺ ላይ ልጮህና ልሳደብ ነበር ቶሎ ወደ እንትኑ ገባችሁ እንጂ በጣም እንዴት የናከል አምኖሽ አንቺ ጋር መጥቶ ሊጠይቆሽ የውሸት አድራሻ እንዴት ተሰጫዋለሽ ብዬ አንቺ ላይ ልጮህ ነበር ትክክለኛ ነገር ነው የሰጠው እኮ ትክክለኛ ነገር የሰጠው ያንን ካየች በኋላ አድራሻውን ትቀይራለች እሷ እኮ አስበዋል ላለመገኘት ብላ አይደል እቺን ከተማ ራሱ ለቃ ሄደችው እሱ የሚያውቀውን እኮ አድራሻ የሚያውቀውን ስልክ ሁሉ እኮ አጥፍታበታለች አዲስ ያወጣችውን ስልክ ነው እኔ በስንት መከራ አግኝቼ ሲሰራልኝ ይሄ በዚህ ስልክ ልታገኛ ትችላለህ አድራሻው በዚህ ልክ ነው ምናምን ብዬ ሰጠውኝ ከዛ ሰው ያንን ቪዲዮ አይታ ሊሆን ይችላል አሁንም አድራሻ የተሰጠው ብላ አይቀየሰችው እንዴ አስበው ከዚህ ከወጣች እኮ አንድ ቀን መታ ታውቃለች አታውቅም ሰው እኮ አድራሻውን ለማጥፋት አንድ ሰው ለማግኘት እኮ አድራሻውን ለመፍታት ቀንና ወራቶች ወይ ሳምንታት አያስፈልጉትም አንድ ቀን በቂ ነው አየር ላይ ማለት ነው በቃ ሁሉ ነገር አስበው አዲስ አበባ እኮ እንደዚህ እንደ ክፍለ ሀገር የነቃ ተሸከመ ምናምን ነገር አይደለም ሁሉም ነገር ስታንድ ባይ ነው መደወል ብቻ ነው የሚጠበቀው እና እሷ በዛ ልክ ይመስለኛል እንትን ያለችው ስለዚህ እኔ ምንም ምልህ ነገር የለም ይሄን ያህል ነው እሷ በአሁን ሰዓት ያለችበት ላይፍ እየነገርኩ ነው አትድከም ነው በቃ እኔ
እንደ እህታዊ ነው በቃ አንተ መድከም የለብህም ነው። አይ መድከም አለብኝም ካል ምርጫው ያንተ ነው። ግን እንደኔ ደግሞ እንደ ተረዳሁት እኔ እንዳየሁት ደግሞ አትድከም። ምክንያቱም እሷ አሁን መስሚያ የለትም። አሁን ያለችበት ላይፍ ለሷ ስለተመቻት አሁን ልትሰማ አትችልም። በቃ ምንም ነገር ማለት ነው ማንኛውም ነገር የምታስተናግድበት ራስ እኔ እንጃ እንዲዞር ብላ እንኳን አይደለም ሀሳብ ልትቀበል እኔ እንጃ ጆሮዋን እንኳን ሙሉ ጆሮዋን እንኳን እንደዚህ አዙራ የምትሰማ አይነት ልጅ ስላልሆነች በአሁን ሰዓት ላይ አትድከም ነው ማለት። እንግዲህ ከቻልክም እግዚአብሔር ይርዳክ በተቻለ አቅም እንግዲህ አንተ እስከምትለው ድረስ መሄድ ትችላለህ። እኔ ደግሞ አሁን ያለውን ነገር ነው እየነገርኩ ያለው። እንግዲህ ምንም ነገር አይደለም። ያው ይሄንን ነው አስብ። የልጅ አባት ነው፣ ልጅ ያሳደገ ነው ለብቻው ምን እንደሆነ በጣም የተጎዳ ሰውና ባንዴ ምንም እሷ መታ ምንም አታረግልህም እንዲህ ማለት ለሱም ራሱ ይጎዳል። እኔ እንዲህ ባትይ ራሱ ደስ ይለኛል። አባባሌ ገብቷል። እዛ ጋር ካየሁት አንፃር እኮ ነው አሁን እኔ ያልሆነ ተስፋ አይዞ የሆነ ቀን ትመጣለች ምናምን ብዬ የሆነ በተስፋ ከሚጠብቅ በቃ በርግጥ እኔ የራስህን እኮ ምርጫ መውሰድ ትችላለህ። እኔ ግን እዛ ጋር ካየሁት አንፃር ከሚሆነው አንፃር ነው እኔ ይሄን ነገር ላወራው የቻልኩት እንጂ እንዲህ አታደርግ ምናምን አይደለም። እኔ በሱ ምርጫ ገብቼ በሱ ደግሞ ሀሳብ እንትን ብዬ እሱ ሀሳብ ላይ አልቆምም እኮ የኔን ሀሳቤ ነው የኔ ያለው ያየሁት ካየሁት ከተረዳሁት አንፃር ነው ለሱ የነገርኩት እንጂ እሱ እስከፈለገው እስከ ጥግ ድረስ መሄድ ካለበት መሄድ አለበት። በእኔ ሀሳብ አይቆምም እኮ ግን ያለውን ነገር ነው በቃ እኔ እንደራሴ እንደ ሴትነቴ የተረዳሁትን ነገር ነው ያወራሁት እንጂ እኔ አሁን አንተ አትቁም ወይም ደግሞ ወይ ቁም ወይ ማትፈልጋት ምናምን ነገር አይደለም። ከመሰለ አንተ አሁንም በቃ እስከመጨረሻው እንትን ማለት ትችላለህ። ግን ያለውን ነገር ነው እየነገርኩ ያለሁት። እንግዲህ ይሄ ነው አሁን ደግሞ ያለውን አድራሻው ሀሳብሽን ተረድቼሻለሁ። ምን መሰለሽ ብችል ይሄ የኔ ጉዳይ እንኳን ባይሳካ የኔ ጉዳይ ባይሆን እንኳን ማለት ነው የኔ ልጅ አሁን ያለፈችበት ያለውን ህይወት የሩታ ልጅ እንዳይደግም በምችለው መጠን ግን አብርሃምና ሩታ አንድ ላይ ሊሆኑ የሚችሉበትን መንገድ ግን እፈጥራለሁ ማለት ነው። ያ ድካሜን አላቆም። ምክንያቱም አሁን አንቺ ያለውን ነገር ተረዳው እኮ ነገርሽኝ። በቃ አይቻልም አይሆንም ምናምን ነገር ብለሽኝ ካየሽው ከምትሰሚው ነገር አንፃር ማለት ነው። ግን እኔ ያ ነገር ግን የሚሆንበትን መንገድ እስከምችለው መንገድ እሄዳለሁ። በቃ እኔ አሁን ከተሳካልኝ ይሳካል እኮ ደስ ይለኛል። እኔም እኮ አሁን ወደ ቀድሞ ነገር ተመልሶ ሰው የነበረውን ላይፉ ቢያካሄድ ቢቀጥል አሁን ሩታና አብርሽ እንደ ቀድሞ ተመልሰው ላይፋቸውን ቢቀጥሉ ደስ ይለኛል። ግን የማይሆን ነገር ከተሆኗል። ግን አንተ ደግሞ የሆነ ሚንስ አለኝ አንተ የምልበት ነገር አለኝ ካልክም ኦኬ ደስ ይለኛል፣ አይከፋኝም። ግን ያው ብዙ ትደክማለህ፣ ብዙ ጣውረዶች አሉት ብዬ ነው እንግዲህ አንተም ከቀድሞ ባለቤት ከልጆች እናት ያገናኝ ነው ብለው ምንም ምለው ነገር የለም። እንግዲህ በማስፈልግህ ነገር ለምን ታረጋግተሽኛል? በጣም ሆቶኝ ነበር እንትን ያልኩ የነበረውና አንዳንዴ ነገሩን ከመሰረቱ ያለው ነገር ተሰምተህ መወሰኑ የተሻለ ነውና እንዳለችውም እሷኔ የሸወደችኝ የዋሸችኝ አይነት ነገር አድርጌ ነበር በሰዓቱ ያሰብኩትና እንግዲህ ምንም ማድረግ አይቻልም። ምናልባት በስተት ማለት ስሜታዊ ሆኜ ካስቀየምኩሽ ይችላል። አረ ምንም ችግር የለም። እኔ አንተ ከደረሰብህ አንፃር ምናምን ተረድቻለሁ እኮ እኔ ምንም ብትል እኮ አይከፋኝም። ለምን ወንድ ልጅ ነህ፣ ብቻህን ልጅ ማሳደግ በጣም ይከብዳል። ተረጃ ምንም ብትለኝ አይከፋኝም። ምክንያቱም እኔም ሴት ልጅ የልጆች እናት ነኝ፣ አውቀዋለሁ ስሜቱን፣ አልቀየምም ማለት ነው። ካሁን በኋላም አንዳንድ ሀሳቦች በማስፈልግህ ነገር ከፈለከኝ ያለው አድራሻዬም ታውቃለህ፣ ችግር የለውም። አይዞክ፣ አይሰማክ። እንግዲህ ከዚህ በላይ ምንም ምልህ ነገር የለም። እንግዲህ እግዚአብሔር ሀሳብህን ይሙላልህ ነው ብለው ምንም ምላሽ ነገር የለም። በጣም ነው አመሰግናለሁ። ችግር የለም። ችግር የለም። ሰላም ነው። እንግዲህ ቤተሰብ እኔ በጣም ስሜታዊ ሆኜ እሷን ለወቅሳት ላስቀይማት ምናምን ነገር ነበርና የመጣውትኝ ለኔ ራሱ ስትነግረኝ እኮ እንዴት አድራሻዋን ቀይራ ትሰጠኛለች ምናምን ብለህ ነውና የነገርከኝ። ይሄንን ነገር አለማወቃችን ነው። በርግጥ እንደዚህ ልታደርግ ትችላለች ብዬ እኔም አላስብም። በርግጥ ግን በጊዜው አንተም ስትነግረኝ ሁኔታውንም ስናስበው ስሜታዊ ስለሚያደርግ ነው በጣም እንትን ሆነን ሆቶን እሷን ልንጠራት ይቻልነውና እስኪ ለማንኛውም በትንሹም ቢሆን አረጋግታና ማለት ያው ብቻ ያለውን ነገር ስትነግረኝ ትንሽ ወደ ራሴ መመለስ ጀመርኩ። ምክንያቱም በሰዓቱ ሰዎች ደውለው ነገሩኝ ማለት ነው፣ አየር ላይ ማለት ነው። የተሰጠህ አድራሻ ልክ አይደለም፣ ስለዚህ አትድከም ባትሄድ ይሻላል ምናምን ነገር ሲሉኝ ማለት እንዴት በዚህ ልክ ምናምን ብዬ አሰብኩኝ ማለት ነውና እንዳለችውም እሷ ያለችው ነገር አሳማኝ ነው እንደ እውነት ማለት ነው። ገብቶሃል አይደል? ሰዎች ይሄ ምንድነው የሚባለው አውቆ የተኛ ሰው
ይቀሰቅሱታል ይባላልና ምናልባት አውቃ ሊሆን ይችላል መረጃን እያጠፋች ያለችው። እንግዲህ ያም ሆነ ይህ እሷ ጋር መድረስ አይቀርም። ያለውን እውነታውን ሳላውቅ እኔ ላቆም የምችልበትን መንገድ አይኖርም ማለት ነው። ተስፋ መቁረጥ የለብንም። በነገራችን ላይ እስከ መጨረሻ እስከ ጥግ ድረስ መሄድ እስካለብን ልክ እንሄዳለን። ብቻ አንተ ተስፋ አትቁረጥ። እሺ